አዶናይ ሁለት ጊዜ የዩ ጩፋን ቢሮ እንዳንኳኳ መመልከት እንችላለን። የመጀመሪያው እንግዲህ ለትውስታ እንዲሆናችሁ እንከፍተዋለን። ሰላም አለን ሰላም አላችሁ። አረፍ በሉ። ፎርማሊ ዝም ብለው አየር ላይ ላይቭ ያስተላለፉ ዩ ጩፋ ሳያቅ የጽፈት ቤቱ ራሱ ወስኑ እሱ ጋር እንዲሄዱ አድርገው ድራማ የሰሩት። ያው እዚህ ጋር የተለመደ ድራማ ብቻ አይደለም፣ የአጋንንት ድራማ ይሰራሉ። ያልወጣ አጋንንት ወጣ ይላሉ፣ ያልተፈጠረ ተአምር ተፈጠረ ይላሉ። ከዛ ጋር ተያይዞ አዶናይም ያው ቲክቶከር እንደመሆኑ ቲክቶከር ደግሞ ታውቃላችሁ በድራማ የታጀበ ህይወት ነው ያለው አብዛኛው ቲክቶከር። ከዛ ጋር ተያይዞ የድራማው አካል ሆኗል እዚህ ቪዲዮ ላይ። በተለይ በዚህ አይነት ስራዎች ላይ የተሰማሩ ሰዎችን መደገፍ ማገዝ የኔም አንዱ የአገልግሎት ክፍል ስለሆነ የታመሙትን ማሳከም፣ የተራቡትን ማብላት፣ አካላዊ የውሸቱን ማትዩት የተራቡትን ማብላት፣ የደከሙትን ማገዝ፣ ሰፖርት ማድረግ የዩ ጩፋ አገልግሎት ሆኖ አያውቅም በህይወቱ። ከራባቸው ከደከሙት ሰዎች ዘይቴ ያበረታቸዋል ይፈውሳቸዋል እያለ ገንዘብ መሰብሰብ ነው እንጂ አላማው ዩ ጩፋ የትኛው ቦታ ላይ ሰውን የማንሳት እቅድ ኖሮትም አይተንም ሰምተንም አናውቅም። ግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ። እቺን ነገር መንግስት ትምህርት ሚኒስቴር ያለ የሚለካካው ሱራፌልን ነው። በቤተሰብ ጸብ መሃል ላይ ገብተን አናስታርቃቸውም። ያው ሐሰተኛ ለሐሰተኛ የጥቅም ጉዳይ ሊያጋጫቸው ይችላል። ሰግጥ የሚለውን ነገር አንጠቀመው። ምክንያቱም ያላሰበው ተቃውሞ መጣበት። ብዙ ተቀባይነት፣ ብዙ ጭብጨባ፣ ብዙ ነገር ልጁን አደመቀውና ድንገት ከዚህም ከዛም ያላሰባቸው ተቃዋሚዎች ብቅ ሲሉ በቃ ይሄን ነገር አንጠቀመው ብሎ ነበርና ከወደ ዩ ጩፋ ኤክስፒሪየንስ አለ፣ ካውንስሉን የመቃወም ኤክስፒሪየንስ አለ፣ ህዝብን የማስቀየም ኤክስፒሪየንስ አለ፣ የሌላውን ቤተ እምነት የመተናኮል ኤክስፒሪየንስ በደንብ ነው ያለው። ከዚህ በፊትም ያደረገው እንደዛ ነው። ካውንስሉ እናንተ ማናችሁ አለና አላፈናፈን ሲሉት እሱም ይቅርታ ጠየቀና ልጁ ይቅርታ ከጠየቀ በኋላ እንደውም መሰገጥ ሳይሆን ስግጥግጥ ማለት ነው ያለብህ ማለት የለበት። አዶናይ የያዘው ወንጌል አይደለም። ለወንጌል ብለህ ብትረሳ ብትጣል ብትወድቅ ጥሩ ነው። አዶናይ የያዘው ዓለማዊ የሩጫ ነው። ለምን ብሎ ዋጋ ይከፍላል? የትኛውን ህዝብ ነፃ ለማውጣት ብሎ ዋጋ ይከፍላል? እና የዩ ጩፋን ምክር ባሰማ ቢቀርብ ነው የሚሻለው ለማለት ነው ይሄንን ቪዲዮ የምሰራው።